ልጅ ያቦካው ለራት አይበቃም አለ የሀገራችን ሰው። ትክክል አባባል ነው ወላሂ። አንዳንድ ጊዜ ትልልቅ ሰዎች የሚገጥሟቸው ግጥም ማለት ነው ትልልቅ አባባል ናቸው ማለት ነው። እና የአብርሽና የሩታ ትዳር እኔ በጣም ነው የሚገርመኝ ማለት ነው። በእነሱ ዙሪያ ደግሞ የእነሱ ጓደኞች እንዲሁም ደግሞ እንደነሱ የሆኑ ፍቅረኛ ማሾች አሉ። የእነሱ ህይወት ታየው ማለት ነው የሴቱም የወንዱም እቃቃ ጨዋታ ይመስለኛል ሁሉ ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። አዳዲስ ወሬ አዳዲስ መረጃ ይዤላችሁ እመጣለሁ። እናንተ መቼም አዳዲስ ነገር ይዞ የሚመጣ ሰውን ተስተት ታረሙ እዚህ ላይ ነውር አለባችሁ ብሎ የሚመክርን ሰው አታበረታቱም ማለት ነው። ይሄ ዝም ብሎ ምናኩርሴውን የብልግናውን የአልጋውን የምድሩን የሚያወራላችሁን የምታበረታቱት ማለት ነው። እና ውዶችዬ እኛ ማለት ነው እኛ ኢትዮጵያውያን በዘራችንም ሆነ ተድሮ ተጥንታ ጀምሮ ታያት ተቀማቶቻችን የመጣን ቢሆን ማለት ነው አንድ ልጅ ወንድን አፈቅረዋለሁ ብላ እወድሃለሁ ብላ ተንበርክካ ለምና እናትና አባቷን ቤተሰቦቿን ዘመዶቿን እህት ወንድሞቿን ትታ ወንድ ቦታ አትሄድም። እንደው ተቅድመ አያቶቻችን ጀምሮ ምንም ዘመኑና ጊዜው ቴክኖሎጂን ቢሆን ነውር ነው። ሴት ልጅ ወንድ ልጅን ብታፈቅረው ብወደው እንኳን በሂደት ተቀራርባ እሱም እወድሻለሁ እኮ እኔም እስተሚላ መጠበቅ ነው እንዴ የሚጠበቅባት? እሷ እወድሃለሁ አፈቅርሃለሁ ምንድን ነው? እኛ እኮ ሰው ነን እንጂ እንስሳ ነን እንዴ? የማይወደንን የማያፈቅረንን በተለይ ወንድ ልጅን እወድሃለሁ ታለንተ ዜሮ ነኝ ታለንተ ህይወት የለኝም እያላችሁ የምትለማመጡት ምንድን ነው? እናንተ ምንድን ነው? ወዴሽም ጠላሽም አሳደረሽም አላሳደረሽም አንድ ወንድ ልጅ ቲፈልግሽ ወይም ቲያስፈልግሽ ነው ለአንቺ ኩራትሽም ድምቀትሽም። በቃ ጓዛችሁን እየያዛችሁ እናትና አባታችሁ በተኙበት እናትና አባታችሁን እየሰደባችሁ እየገለመጣችሁ ለወንድ ልጅ ብላችሁ አገር ሆርጠጣችሁ ትሄዳላችሁ። ኋላ ወንድ ልጅ የፈለገውን ተጠቅሞ ልክ እንዲያሮጌ ዕቃ ልክ አገልግሎቱ እንዲያለፈበት ዕቃ ይጥልሻል። ተነሻንጣሽ ተናረገሽው ሆዲሽስ ተጠነሽው ልጅ ማለት ነው። አሁን ሩታ እንደዛ እናትና አባቷን ረቅጣ ከአዲስ አበባ ቡታጀራ መጣች። እወድሃለሁ አፈቅርሃለሁ እያለች እንባዋን እንደ ክረምት ዝናብ እየረጨች ምንም ማለት አይደለም። ይሄ ልጅ ያፈቀራት ወደድ ያበቃ። ከዛም በኋላ ጠብ መጣ። ሶስት ወር ስንት ሰው ጋር አብራ ትትላሸቅ ትትራገጥ ትትላፋ ኑራ ታረቁ። አሁን ደግሞ የስንት ወር ነፍሰ ጡር ነው የተባለ ደግሞ ዱባይ ይዟት ሄደ። እንደዛ የኔ ቢጤ ምስኪኖች የእናት ያባታቸው ቤት ጅብ ቢገፋው ውሻ ቢገፋው የሚወርቅ ለነሱ ድግስ ዱባይ በሪያል በዲርሃም ድል አድርገው ደግሰው ዳሯቸው። አንድ የሰፌር ቆሎ አሉ ማለት ነው። እናትና አባታቸው ቡና ሱስ ይዟቸው እያፋሸጉ እያመማቸው ሐኪም ቤት መሄጃቸው በዴማካሲና ባረገረሳ ተቀንቀን ጊዜ ይረዝማል እድሜ ይረዝማል ነገ ሞት ዛሬ ሞት እያሉ ቀንና ሰዓት እየቆጠሩ ልጆቻቸው አረብ ሀገር ላለው ለሞላው አገሩን ትቶ ዱባይ ሂጅ ያገባለሁ ላለ ለሱ ትነጠፉት ይዘረጉ ይታያሉ ማለት ነው። የሰፌር ቆሎ ሞልተዋል። የወጡበትን አላማ የረሱ የመዲያም ቅመሞች ማለት ነው። እና አሁን ተረገዘ ተተረገዘ ዝም ብለህ አድበህ ተቀበል በቃ። አሁን አብርሽም ጥርጥር አለበት። 3 ወር ተለያይተናል። አሁን ተተገናኘን ወራችን ነው። እንዴት ልዩ እንዴት ሊጸነስ ይችላል? እንዴት ወሩ የዝህን ያህል ይሆናል? በዚህ ሰዓት እኮ እኔና አንቺ ተለያይተን ነበር። ጥርጥር አደረበት። እሷም ደግሞ እንግዲህ ታውቃለች ተማን እንደሆነ የጸነሰችው ቡታጀራ ሄድ ያለሁ ትላት የሆነች ፍቅረኛለች ተሷ ጋራ እኔን አስረግዘህ እሷ ጋራ እንደ አዲስ ልጀምር ነው ብላ ደግሞ አሁን እሷም አባኮርዬ እያለች ነው። ይሄ ሁሉ ምንድን ነው? በእናባባት ልጅህን ለልጅ ተብሎ ስላልመጣ ትዳሩ ወንድ ልጅ አፈቅርሻለሁ እወድሻለሁ ብሎ ተንበርክኮ ተልመጥምጦ ቂጥ ውስጥ የሚቃጠል ቂጥ ውስጥ የሚነድ በፍቅር አብዶ ከንፎ አፍቅሮ ስላልጠቀለላት እሷ ቤተሰቦቿን ትታ ዘመዶቿን ትታ ስራዋን ትምህርቷን ትታ ወድሃለሁ ብላ
ቡታጀራ ድረስ ዲያ የፍቅር ጥያቄ ስላቀረበችለት ንቄቱ ነው ማለት ነው። አንድ ወንድ ልጅ የልጆቹም እናቶንሽ ፍቅረኛውም ሆንሽ አብሮሽ ኑረሽ እንደፈለገ ትጫወትብሽ ኑሮ ተፈታሽ ወለተተውሽ እሱን እያልሽ አንቺ ተገማሽ ተተቦሳቀልሽ ይስቅብሻል። እንኳን አይደለም በፍቅረኝነት ልጅ እንኳን ወልዴሽ ልጆቹን ኃላፊነት የሱን ልጅ ተሸክመሽ ማለት ነው ተሰውነት ውጭ ትወጪ ውርቀትሽን ይፈልጋል። ተሱ በልጠሽ አምረሽ ደምቀሽ ትታይ አይፈልግም። ስለዚህ አሁን ይችን አስረገዘ። አሁን ደግሞ እዛችኛው ፍቅረኛ ዘንድ ሊሄድ ነው። አብርሽስ ምን ነክቶህ ነው? አንዴ የፍቅርን አንዴ የሌላቱን አንዴ የሩታን ዝም ብለህ እንዲያበደ ውሻ ተምትነክስ ያችንም ይችንም በአንዲቱ ጽና። በቃ በአንዲቱ ጽና። የዛችን መቃ አንዲ ነው፣ የዚችን መቃ አንዲ ነው። ምንም ልዩነት አለ? የሴት ልጅ እቃችን ምንም የተለየ ቦታ አይደለም የሚቀመጠው። አላህ ሱብሃነ ተዓላ ወይም ፈጣሪ እንዲያዘዘውና እንዲጣፈልን ቦታ ነው የሚቀመጠው። እዛችን መህርክ እዚችን መህርክ የሴት ልጅ እቃው ቦታው አቀማመጡ አንዲ ነው ሳይዙ። የወንዶችም እንደዛ ዛመርሽ ዝህም የወንድም ልጅ የተፈጥሮ ጉዳዩ አበቃቀሉ አቀማመጡ አንድ ቦታ ነው። አንቺ የምትፈልጊበት ቦታ ወለት ተለየ ቦታ የሚቀመጥ ነገር አይደለም። የዛችም አንዲ ነው እቃዋ የተቀመጠበት ቦታ የዛችም አንዲ ነው። ምንም ሴት ብታበላልጡት ትርጉም የለውም። ማናችንም ሴት ታናገባ ቤተሰብ ጋር ሆነን እናምራለን። ባናምር እንኳን ማለት ነው። ኋላ ታገባን በኋላ የቤተሰብ ኃላፊነት፣ የልጅ ኃላፊነት፣ የትዳር ኃላፊነት ሲሰማን እንቦሰቃቀላለን። የዛን ጊዜ ገና ኮራዲያቱ ዘንድ ይሄዳሉ ወንዶቹ። ተቸግራችኋል እንዴ? ያችኑ አሰማምረህ ያችኑ አጊጠህ ያችኑ ጸድ ያርገህ ያዛት። ከዛ የተምፈልጋለህ ይበልጣ ትገኝልሃለች። እና ወንዶቹ ልብ ግዙ፣ ሴቶችም እንደዛው። ለወንድ ልጅ አትሽለጥለጡ፣ አታልቅሱ። እሱ እኮ ህይወቴ ነው፣ እሱን ታጣሁ ሞታለሁ ጥርግ ይበል። አበበ ብሄር ፈለቀ ይመጣል፣ ፈለቀ ብሄር ደመቀ ይመጣል። ደግሞ ለወንድ ውዶችዬ በነበረን ቆይታ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። ደህና ሁኑ።